Yo, አሁኑኑ ላክላት bro አሁኑኑ በፈጣሪ ትክክለኛ ፕራንክ ማለት እኔ ዲካምና ኢንቲም ቤተሰቦች እንደምን አላችሁ? እንደምስኪ ሳቆያችሁ ፍቅር ጤና አንድነት ሰላም እመኝላችኋለሁ። አሪፍ ቪዲዮዎች እንደተለመደው ይዘን ቀርበናል። ሌትስ ጎ ዘነገረኛ ገርሊ ብር ይወዳሉ። አንተ መሰልከኝ ለ50 ሳንቲም መልስ ብለ የታክሲውን ረዳት ሄደበደብከው። ለዛ መሰለኝ እኮ ቤቲንግ ስትቆምር የምትውለው ለብር ብለ አይደል እንዴ? እግር እስኪንቀጠቀጥ ድረስ ከኖ ቤት ተገትረ ቁማር ስትጫወት የምትውለው ላስታውስህ እንዴ? ለ30 ዲናር ብሎ ክርስቶስን የሸጠው ይሁዳ እኮ ወንድ ነው። ሴቶች በጣም ብር ይወዳሉ። ይሽጣራስ አንተ ታዲያ ያፈቀርከው ነው? ዮ ያበደ ነው። ግን ከኛ ደግሞ የናንተ ይብሳል። እናውጣ እንዴ ፋይል ከታች በደንብ አውጡላችሁ። ለማንኛውም በደንብ አውጡላችሁ። ወደ ቀጣይ ቪዲዮኛ እንሄዳለን። ¡Hola, qué cuerpo! Yo. ¡Oh, cariño, así estás que no te la comes, que estás preciosa! Yo me río ilegal. Yo. አጋችሁ ለማንኛውም ወደ ፓርቷን ይላል። ምን ነው ተቀጥረኝ ምን ነው የሚያቃጥለው? አቤት ምን እንደሚያቃጥለው? የሚያቃጥለኝ ቦታ ነው የሚያቃጥለኝ። ምን አይነት ጥያቄ ነው ወንድሜ? ሕክምና ቦታ ነው የመጣው። በሽታን አውቄ መድኃኒት እንዳዝልህ ከፈለክ ምን እንደሚያመህ መንገር አለበት። በሽኛዬ ነው የሚያቃጥለኝ። ሌላ ምን ያቃጥለኝ? መቼ ጀመረ? ከርማ እሺ ሱሪና አውልቅና እንደ ዘንበ ላይ ጋደም ብለህ መርምረህ እኔ ሱሪ የማውልቀው ወንድሜ ተመርምረህ መዳን የምትፈልግ ከሆነ ና እዚህ ጋር ጋደም በል። ጊዜን አታቃጥል እኮ። ምን ነው የምትመረምር? የሚያምህን ፓርት ነው። በሽታዬን አውቀዋለሁ። ምንም ፓርት የለም። ተክር ነው መድኃኒት ካለች ስጪኝ። እሺ ውጣልኝ። በሽታን የምታውቀውና እዛው መድኃኒት ማግኘት ትችላለህ። ለምን መልስሽ? ወንድሜ እኔ ብዙ በሽተኞች አሉብኝ። ውጣልኝ። ጊዜን አታቃጥልብኝ። ኦ ፕሊዝ ቆይ ባልሰራልሽ ቆይ አይን አፋሩ ለአይን አፋሩ ጀለስ ላክለት። እንግዲህ አክም ቤትም ሆነ እንደዚህ እንዳትሆን። ስለዚህ ለአይን አፋሩ ጀለስ ላኩለት። ወደ ቀጣይ አታሰልከን በእናትህ። ስለሷ እየመጣ እያወራ ምንድናት ይሄን ያህል ልጅቷ ምናምን ነገር ሲሉ ማለት ነው። እንኳን ያቀርቱ የሷኑ ካና ይማልልላታል ያላያት በዝና ንግግሯ ጣፋጭ የአንደበቷ ለዛ አማላይ ናት እሷ በፍቅር ምትገዛ ብለህ ንገራቸው። ላክላቸው። ለዚች ልጅ ላክላት። ፎሎ ማድረግ እንዳትረሱ። ቻው። ያው አሁኑኑ ላክላት bro አሁኑኑ እኔ መሰለ ማንንም እንዳሰማ ሲጀምር ማን አሁኑ እስካሁን አላከው። ወደ ቀጣይ ቪዲዮ አስኮበለልኳት ያችን ልጅ አባቷ ከሰት አሰርኩኝ ኢትዮጵያን ውመን ይላል። ተይጀነች ከፍንጅ ሴቶቻችን ዓለም አቀፍ ሆነዋል። እንግዲህ አገር አቀፍ ያው እሺ ወደ ቀጣይ ቪዲዮ እንሄዳለን። ተነሳ እኔ እናት እኔ ፍቅር
እንዴት አደርሽ? ነይ ጨፍኝማ። ወይኔ አባ እግዚአብሔር ምስክሬ፣ ጥፋት አጥፍተህ ከሆነ መታገስ አልችልም። እኔ ደክሞኛል። አላጠፋሁም እኮ። እሺ የት ነው የምትወስደኝ? ከበር ልትወጣኝ ነው እንዴ? በቃ ማየ እኮ ምንድን ነው ለይ ቲቪ ፈቶታል። የኔ ፍቅር ህይወቴም ያላንቺ እንደዚህ የተከፈለ። አዎ የኔ ፍቅር ያማን ቲቪ ሰሩታል። አንቺ አትረጂም። ማየኮ በቃ እንደዚህ የተከፈለ መሆኑን ላሳይሽ ነው። እኛ ምን ይሻለናል? ምን ይሻለናል? ፍቅር ከቲቪው በላይ እኔ ፍቅር ምን ነው ፍቅሬን ብትረጂማ። አባ እግዚአብሔርን ቲቪው ወርዶ አላምን ብላለች ሁላ ማለት ነው። አላምን የመጨረሻ አይሰራም እኮ አይሰራማ። ምን ነው አይሰራም ቲቪው? ምን አባለ አይሰራም? ትናንት እያየን አለበት። አይ በቃ ካምባላ አይሰራማማ። ህይወቴ ያላንቺም እንደዚህ አይሰራም ልልሽ እኮ ፈልጌ። ያው እኔ አልፈልግም እንደዚህ አይነት ኮንተንት አልፈልግም። ደግሞ በኢየሱስ ደግሞ ፍቅሬን መቼ ነው የምትረጂው? ፍቅርን የምናስበልጥበት ዘመን ግን መቼ ነው የሚመጣው? ተከኮነ ፈታትቼ ነው በነገር ቪዲዮ ተፈታቶ አይደለም ወደቀ። አለዝም በል ይሄ ወድቆ ነው። እዚህ መጥቶ ነው የሚወድቀው። ሲወድቅ እኔ እዚህ ጋር መጣሁት። ዮ ሻለው ቀኝ እኔ አልፈልግም። ምንም አትፈታም ነው እግዚአብሔር ተባቀደ። ኧረ ምን ይሻላል? ቆይ እና ምን ይሻላል? በእንደዚህ ልክ ሄደን ስንገልጽላችሁ መከራ ታብሉናላችሁ። እሺ የትኛውን ዝም ስንላችሁ መከራ ነው። ኧረ ተውን እስቲ ምን አይነት ነው የምትፈልጉን? ኮሜንት ላይ ገለጹልን። እሺ ምን አይነት ነው የምትፈልጉት? ያሳ በዚህ መልክ ፍቅር ለመግለጽ ስንሯሯጥ እሺ ኮሜንት ላይ ገለጹ። ለማንኛውም ወደ ቀጣይ ቪዲዮ ቁረራ ይላል ይወል አራ ወይኔ ወይኔ አትደናስ ወይ በፈጣሪ አልሳተውም። አሬ ውርደታም ነው እግዚአብሔር። በስመ አብ እንደዛ አንተ ይሄ የአርሴናል ቋጣሪ ነው። የአርሴናል ደጋፊ ቋጣሪ ነው። እንደዚህ ነው የቋጣሪ። ለማንኛውም ወደ ቀጣይ እነሱ የዘንድሮ ልጅ ባለጌ ነው የነሱ ጊዜ ዘፈን ይላል። ባሰማክተኝ ታክሲ ምነዳለው ለተሳፈር ይበኝ አቆም ያለው ወው ኢንደርቲ ማንዴ ገባለ ነይባ አሳቁም ያለው ተሳፈሪ እኛ መች ባለግን እንደዚህ ፋይል እያወጣችሁ አስተካክሉልን እንጂ እኛ አልቻልናችሁም። መቼስ ያው ፋዞች ማለት ይቅርታ እንግዲህ ምንም ማድረግ አይቻልም። እኛ ጥፋተኛ አድርጋችሁ እንግዲህ። እሺ ለማንኛውም ወደ ቀጣይ ቪዲዮ ሶሪ ዮማን እንደዚህ ሆነ አባቻ ያቀው እኔ የሆነ ሰዓት እንደዚህ ሆነ ያጋጠመ የደረሰበት ያውቀዋል። ለማንኛውም የደረሰበት ያውቀዋል። ወደ ቀጣይ ቪዲዮ ኖሬያችኋለሁ። ላይፍ እርሜ ሲሆን ኃላፊነት ነው እንድበስልም ያደርግ። አምነህ ግን ተከርታ አታውቅም። ሰውን አምኜ አይደለም እኔ እዚህ ደረጃ የደረሱት። ሻማ እሳትን ያመናቀን ነው መቅለጥ የጀመረው። ተፍ ብለህ የራስህን ህይወት መያዝ ነው። ይህቻ ግን ስለ እናትህ የሆነች ነገር ብትለን እኔ ስለ እናትህ ተናግሬ ማውራቴ አልጨርስም። ምክንያቱም እናቴ ምን ያህል ጠንካራ እንደሆነች ብነግራችሁ
እናቴ ጠቅላይ ሚኒስትር ካልሆነች ብላችሁ ሰላማዊ ሰልፍ ትወጡ ነበር። እና ፋሚሊ ጃይኛ ስፐር ፖድካስት ይሄን ይመስል ነበር። ሳምንት በዚህ ሰዓት እንገናኛለን። ዮ ጋበደ ለነዚህ ህፃናት የመጨረሻ በጣም የሞጆ ልጆች ናቸው፣ ደስ የሚሉ ናቸውና አበረታቷቸው። የእናትን ሁኔታ በጣም በሚገርም እንትን ገልጸውታል። እስቲ አበረታቷቸው። እናመሰግናለን፣ በርቱልን ብለናል። ወደ ቀጣይ ቪዲዮ እንሄዳለን። ምን አይነት ቀልድ ነው? ታካብዳለ ቻንታ ያረፉ ወይኔ ባባዬ ነው። በእናትህ አቡዬ ሚሞሪው ፉል ብሎ አልቀረጽኩትም። አስተባበረኝ ድጋሚ ተሳበ አሁን በቀል መሆኑ ነው። አዎ ትክክለኛ ፕራንክ ማለት ዮ ማን ትችላለህ ብለናል። የበዳር ትክክለኛ ፕራንክ ነው። ጀስት ግን እንደዚህ እንዳትሞክሩ። ለማንኛውም የዛሬ ቪዲዮዎቻችን ይመስሉ ነበር። አሪፍ ቪዲዮዎች እንደተመለከታችሁ ተስፋ እናደርጋለን። ሀሳብ አስተያየት ኮሜንት ማድረግ ትችላላችሁ። ሁሉንም እንቀበላለን። እያንዳንዱን ቀደም በተከተለ መንገድ እንመልሳለን። ፈን የሚያደርጉ ቪዲዮዎችን ከታች ሜንሽን እያደረጋችሁ ጊታር 19 ብላችሁ ቲክታክ አካውንታችን ላይ እንዲሁም ኢንስታግራም ላይ ሜንሽን ወይም ደግሞ እየላካችሁልን ቴሌግራም ግሩፕ አለን፣ ግሩፕ ቻናል አለን። እሱ ላይ መላክ እየላካችሁልን እሱን ፈታ ዘና ያደርገናል ብለን የምናስበውን በሙሉ እናቀርባለን። እና ቀደም ይቅርታ የጠየቅኩበት ምክንያት ብዙ ጊዜ ቆይቻለሁና ይህን ቻናል ትንሽ እየተመንገጫገጭ ውስጥ ነውና እባካችሁ እና በተቻላችሁ አቅም ላይክ በማድረግ ይህን ቻናል ካለበት የሆነ እንዲነሳሳ አድርጉልን። እኔንም በሰው መደገፍ ይሆናልና ብዙ የምናስባቸውና ብዙ የምናደርጋቸው ነገሮች አሉና እነሱን አብረን ብዙ የምንጓዛቸው አሉና አብረን ቢያስብንበት ቦታ ደረጃ ለመድረስ የእናንተ ላይክ፣ የእናንተ ሰብስክራይብ፣ የእናንተ ሼር በጣም አስፈላጊ ነውና እናንተ አበረታቱ። በሌላ ቪዲዮ ተመልሰን እስክንገናኝ መልካም ጊዜ። Let's go.